ፊልሙ የሚጀምረው ሼፍ ፖል የሚባል ሰውዬ በዓለማችን እጅግ በጣም ታዋቂና ዝነኛ የሆነ ሃንገር ወይንም ረሃብ የሚል ስያሜ ባለው ሬስቶራንት ውስጥ እየሰራ ነው። ሼፍ ፖል በጣም ኃይለኛ ሰራተኛ ነው። ከሁሉም በላይ ደግሞ ሰራተኞቹ እጅግ ስርዓት ያላቸውና ጊዜያቸውንም ሆነ ስራቸውን በአግባቡና በጥንቃቄ እንዲወጡ ይፈልጋል። ይህ ጥንቃቄው ደግሞ ሰራተኞቹ እጅግ በጣም እንዲፈሩት ያደርገዋል። የሼፍ ፖል ዓላማ ደንበኞች ወደ እሱ ሬስቶራንት ሲመጡ እንዲርባቸው ማድረግ ነው። ራባቸው ማለት ደግሞ የእሱን ምግብ ምንም ያህል አቬሬጅ ቢሆን በጣም እያጣጣሙ እንዲበሉለት ማድረግ ነው። ለዚህም ጭምር ነው ሃንገር ወይንም ረሃብ የሚለውን ስያሜ ለሬስቶራንቱ የሰጠው። በሌላ ትዕይንት ደግሞ አንድ ትንሽዬ የመንደር ሬስቶራንት ውስጥ ከአባቷ ጋር የምትሰራ ኦዋይ የምትባል ልጅ እናያለን። ኦዋይ እጅግ በጣም ታለንት ያላት ምግብ ሰሪ ናት። ቆንጆ ምግብ መስራት ትችላለች። ምንም ያህል ትንሽዬ እና ገጠራማ ቦታ ውስጥ ብትሆንም ግን ሬስቶራንታቸው ሁል ጊዜ ሙሉ ነው። ቤቱ ደግሞ በፍራይድ ኑድልስ ወይንም በተጠበሰ ኑድል በጣም ታዋቂ ነው። በዚህ ምግብ ደግሞ ሁሉም ደስተኛ ናቸው። የምግቡ ሬሲፒ ደግሞ ከቅድመ አያታቸው ጀምሮ ሲወራረስ የመጣ ነው። ቢሆንም ግን ኦዋይ በዚህ ስራ ደስተኛ አይደለችም። እጅግ በጣም ትልቅ በሆነ ሬስቶራንት ውስጥ የመስራት ፍላጎት አላት። አንድ ቀን አንድ ደንበኛ ወደ እነሱ ሬስቶራንት መጣና ምግባቸውን ቀመሰው። በዚህም ምግቡን በጣም ወደደው። ወደ ኦሃይም ሄዶ ቢዝነስ ካርድ ሰጣት። እዚህ ትንሽዬ ከተማ ውስጥ ከምትሰራ ትልቅ ወደ ሆነ ከተማ ሄዳ ለትልቅ ሬስቶራንት መስራት እንደምትችልም አመለከታት። ሃንገር የሚባል ሬስቶራንት እንዳለና እዛ ሂዳ ብትሰራ እጅግ በጣም ታዋቂ መሆን እንደምትችልም ነገራት። ኦሃይም ቢዝነስ ካርዱን ተቀብላ ኪሷ ውስጥ አስቀመጠችው። ኦዋይ ጓደኞቿን አግኝታ ቢዝነስ ካርድ ስለሰጣት ሰውና ስለ ሬስቶራንቱ ጠየቀቻቸው። እነሱም ስለ ሃንገር እና ስለ ሼፍ ፖል ነገሯት። እጅግ በጣም ታዋቂ የሆነ ሬስቶራንት እና እጅግ በጣም ታዋቂ ሼፍ እንደሆነም ነገሯት። እሱም ባለማውቋ በጣም ተገረሙ። ሃንገር ታይላንድ ውስጥ እጅግ በጣም ታዋቂ ከዛም ባለፈ በዓለም ላይ እጅግ በጣም ታዋቂ የሆነ ሬስቶራንት እንደሆኑ ነገሯት። የዛን ቀን ማታም ስለ ሼፍ ፖል እና ስለ ሬስቶራንቱ ለማወቅ ጉግል ላይ ሰርች ማድረግ ጀመረች። ሰርች ስታረግም እጅግ በጣም ታዋቂ ከሆኑ ብዙ አርቲስቶች ጋር ፎቶ አገኘች። በጣም ሲያመሰግኑትም ተመለከተች። ከዛም በተጨማሪ ሌሎች በሱ ስር ያሉ ትንንሽ ሼፎችንም ሲያስተምርና ሲያሰለጥንም ተመለከተች። በሌላ ቀን ቢዝነስ ካርዱ የሰጣት ሰውዬ ተመልሶ ወደ ሬስቶራንቱ መጣ። እሷም ሳታቅማማ አብራው ወደ ሼፍ ፖል ሬስቶራንት ሄደች። ስትሄድ ግን በጣም ቀለል ያለ አለባበስና ቤቱን የማይመጥን ልብስ ነበር የለበሰችው። በዚህም በጣም ተሳቃ ነበረ። ሰውየው ኪችን ውስጥ ካስገባት በኋላም እስክመለስ ድረስ እዚሁ ኪችን ውስጥ ጠብቂኝ ብሏት ሄደ። በኪችኑ ትልቅነት በጣም ተገርማ ዞር ዞር እያለች ማየትም ጀመረች። የኪችኑን ስቶቮች ማብራት፣ ማጥፋት፣ ፊት ለፊት ያገኘቻቸውን ቢላዎች እያነሳች መመልከት ጀመረች። ይህን እያደረገች እያለች ማናጀሩ ወደ ኪችኑ ገባ። እቃዎቹንም ቁጭ እንድታደርግ ጩሆ ነገራት። በጩኸትም የተደናገጠችው አዋይ በድንጋጤ ቢላውን ጣለችው። በሚገርም ሁኔታ ለሼፍ ፖል ሬስቶራንት በሼፍነት ለመስራት የመጣችው እሷ ብቻ አልነበረችም። ሌላም ተጨማሪ አንድ ሼፍ ነበረ ከእሷ ጋር ለፈተና የቀረበ። ምክንያቱም ሼፍ ፖል አንድ ሰው ብቻ ነበር ለኪችኑ የፈለገው። ከሁለቱ አንዱ አወዳድሮ ያለፈውን ለማስገባት ነበር የፈለገው። ሌላኛው ተወዳዳሪም የኦዋይን አለባበስ እንዲሁም ገጽታ አይቶ በጣም ዝቅ አድርጎ ተመለከታት። እሱ እንደሚያሸንፍም አሰበ። ተወዳዳሪ ሼፉም እጅግ ታዋቂ ከሆነ የምግብ ማሰልጠኛ ተቋም የወጣና የተመረቀ ነበረ። በጣም እንደሚበልጣትም አስረግጦ ተናገረ። የዚህን ጊዜ ሼፍ ፖል ወደ ኪችኑ ገባ። ሁሉም በፍርሃት ተደረደሩ፣ መስመራቸውንም ያዙ። ፓት ለውድድር የመጣው ሼፍ ፖልን ለማናገር በጣም ቀደም ማለትም አበዛ። ሼፍ ፖልም ፓት ጸጥ እንዲልና ማንም እንዲያወራ እንዳልጠየቀው ነገረው። ፖልም ቀጥታ ወደ ውድድሩ አስገባቸው። ቀለል ያለ ስራም ሰጣቸው። የተጠበሰ ሩዝ ፍራይድ ራይስ እንዲሰሩ አዘዛቸው። ፓትም እጅግ በጣም ሳቀ። በጣም ቀላል የሆነ ምግብ እንዲሰራ እንደታዘዘ ተናገረ። ወዲያውንም ጊዜውን ሳያጠፋ ምግብ የሚሰራባቸውን አትክልቶች ይዞ መጣ። አዋይ ግን ሁኔታውን ቆማ እየተመለከተች ነበር። ፖልም ሲመለከታት ደንገጥ ብላ ምግቡን ወደ ማዘጋጀት ሄደች። ፓትም ራስ መተማመኑን በጣም ማሳየት ጀመረ። አዲስ የተቀቀለ ሩዝም አውጥቶ መጥበስ ጀመረ። አዋይም መጀመሪያ ላይ ያደረገችው ነገር ካሉት ውስጥ በጣም የተለየ ከዚህ በፊት ድሮ የምትሰራ የመጥበሻ አይነት ማጋል ጀመረች። የተጠቀመችው ሩዝም ፍሪጅ ውስጥ ተርፎ የተቀመጠ ሩዝ ነበረ። ፓትም በምርጫዋ በጣም ቀለደባት። ኦዋይ ግን የምትሰራው ስራ ላይ በጣም አተኩራ ነበረ። ጨረሱ በኋላም የኦዋይ ሳህን በጣም ሲምፕል ማለትም በጣም ተራ የሚመስል ነበረ። ብዙ ዴኮሬሽን ያልበዛበት አቀራረብ ነበር ያደረገችው። ይህን የተመለከተው ፓትም በጣም እንዳሸነፋት አሰበ። ምክንያቱም የሱ በጣም ዲኮር ያደረገና ለአይን የሚስብ ነበር። ሼፍ ፖልም ምግቡን መቅመስ ጀመረ። ኦዋይ ነበር የጀመረው። የኦዋይን ምግብ እንደቀመሰ ፓትን ወደ ቤት መሄድ ትችላለህ ብሎ አሰናበተው። ፓትም ለሼፍ ፖል
የእሱን ምግብ መቅመስ እንዳለበትና የእሱ ምግብ ከሷ በጣም የተሻለ እንደሆነ እዚህ ሬስቶራንት ውስጥ መስራት እንደሚገባውና ለዚህ ሬስቶራንት ብቁ የሆነው ሼፍ እሱ እንደሆነ የእሷ ምግብ በጣም እንደሚያስጠላ ለሼፍ ፖል ነገረው። ሼፍ ፖልም በጣም ተናዶ ቦርሳውን ገፍትሮ ሰጠውና ኪችኑን ለቆ እንዲወጣ ድጋሚ አዘዘው። ፓት ከወጣ በኋላም ሼፍ ፖል ኦዋይ ለምን እሱ ሬስቶራንት ውስጥ መስራት እንደምትፈልግ ጠየቃት። እሷም በጣም የተለየ ምግብ ሰሪ መሆን እንደምትፈልግ ነገረችው። ሼፍ ፖልም ወደ እሷ ጠጋ ብሎ አሸተታትና ጸጉሯ ኑድል እየሸተተ እንደሆነና አዲሱ ሬስቶራንት ውስጥ ምንም አይነት የድሮውን ሬስቶራንት አይነት ሽታ እዚህ ሬስቶራንት ውስጥ ቦታ እንደሌለው ነገራት። እሷም ሂዳ መታጠብ ጀመረች። ከሻወር በኋላም አዲሱን ዩኒፎርሟን ለብሳ ራሷን በመስታወት ታየች። በጣምም ተደሰተች። ወደ ኪችን ስትመለሽም ሼፍ ታን ኪችኑን ማስጎብኘት ጀመረ። በአጠቃላይ 7 ሼፎች ሼፍ ፖልን ጨምሮ እዚህ ኪችን ውስጥ እንዳሉ ነገራት። በዛውም ዳንንም አስታወቃት። ዳን ማለት ከሼፍ ፖል ቀጥሎ ሁለተኛ አለቃቸው ነው። ሌላኛው ደግሞ ሼፍ ኪን የሱፕ ወይንም የሾርባ ሼፍ ነበረ። አዋይ በቅርቡ የተባረረ አንድ ሼፍን ተክታ እንደምትሰራና ስራዋም ፍራይድ ሼፍ ወይም ደግሞ ጠባበሱ ነገሮች ላይ እንደምታተኩር ነገራት። ይህን እያስረዳት እያለ ሼፍ ፖልም ወደ ኪችኑ ገባና በነገው ዕለት ለየት ያለ የልደት ፕሮግራም እንዳለ 50 ሰዎች የሚታደሙበት እድሜያቸው 40 ዓመት አካባቢ የሆኑ ሰዎች የሚታደሙበት የልደት ፕሮግራም እንዳለ ነገራቸው። ልደቱን ያዘጋጀው ደግሞ ጄኔራል ፕሪምሳክ እንደሆነና ታዳሚዎቹም ደግሞ በጣም ታዋቂ የሆኑ የፖለቲካ ሰዎች እንደሆኑ ነገራቸው። እንዲዘጋጅ የተፈለገው የምግብ አይነትም ደግሞ ስጋና ደም የቀላቀለ የሚመስል የምግብ ስታይል እንዲቀርብላቸው ነበር የፈለጉት። ምግቡ ሲበላም ጁሲ ወይንም ሶፍት የሆነ ቴስት እንዲኖረው ነው የሚፈለገው። የሚሰራው ምግብ በተለይ አከታተፉ እና አጠባበሱ በጣም የተለየ የምግቡ መጣፈጥ የሚጀምረውም ከአከታተፉ እንደሆነ አጥብቆ ነገራቸው። የዚህን ፕሮግራም ምግብ ደግሞ በዋናነት የምታዘጋጀው ኦዋይ ናት። ስለዚህ በደንብ ፕራክቲስ እንድታደርግ አንድ ሙሉ ስጋ ሰጣት። ሙከራ በምታደርግበት ጊዜም ኦዋይ በጣም ተቸግራ ነበረ። ሼፍ ፖልም ከተተፋው በጣም ስላረካው በጣም እየጮህባትም ነበረ። እንደዚህ አይነት የምግብ አዘገጃጀት ለኦዋይ በጣም አዲስ ስለነበረ በጣም ተጨንቃ ነበረ። ደጋግማ በሞከረች ቁጥርም እየተሳተች ነበረ። ዋናው ስር መሰረቱ ካከታተፉ እንደሆነ እጅግ በጣም አጥብቆ እየነገራት ነው። ምግቡን እንድትሰራውም አዘዛት። ነገር ግን ሁል ጊዜ ስቶቡን አብርታ በሰራች ቁጥር ልክ አልነበረችም። ከመጠን በላይ ታበስለው ነበረ። ሼፍ ፖልም ይህንን ምግብ በስነስርዓት መስራት ካልቻለች እዚህ ኪችን ውስጥ ምንም ማድረግ እንደማትችልና ለቃ መውጣት እንዳለባትም አጥብቆ ነገራት። 2 አማራጮች ሰጣት። እስከምትችይ ድረስ ደጋግመሽ ትስሪ፣ አለበለዚያም ደግሞ ወደ አባትሽ የኑድል ስራ ተመለሺ ብሎ ጥሏት ሄደ። ኦዋይም በፖል ንግግር በጣም አዝና እጅግ በጣም ስቅስቅ ብላ አለቀሰች። ኪችኑም ለቃ ለመውጣት አሰበች። ከትንሽ ቆይታ በኋላ ግን ተመልሳ ወደ ኪችን ገባች። እንደማትወጣና እስከምትችለው ድረስ እንደምትሞክር ለራሷ ቃል ገባች። ሁሉም የኪችኑ ሰራተኞች ሲወጡ ብቻዋን ቀርታ መለማመድ ጀመረች። በተደጋጋሚም ምግቡ እየደፋች የዚህን ምግብ አሰራር እስከምትችለው ድረስ እጇ እስኪቃጠልና ጠባሳ እስኪወጣ ድረስ መለማመዷን ቀጠለች። በነጋታው ጠዋት ሰራተኞቹ ሲመጡ ኦዋይ የኪችኑ መሬት ላይ ተኝታ አገኟት። ታንም ከእንቅልፏ ቀሰቀሳትና እጇ ላይ ያለውን ጠባሳ ተመለከተ። የዚህን ሰዓት ሼፍ ፖል ወደ ኪችኑ ገባ። ኦዋይም ተነስታ ምግቡን ማብሰል ጀመረች። አሁን ግን በጣም በሚገርም ሁኔታ አሪፍ አድርጋ አበሰለችው። ሼፍ ፖል በሚፈልገው መልኩም ሆኖ ሰራችለት። ነገር ግን ፖል ከቀመሰው በኋላ ምንም አላላትም ነበረ። ኪችን ውስጥ ያሉ ሰራተኞችንም ልብሳችሁን ቀይሩና ወደ ፕሮግራሙ እንሂድ አላቸው። ፕሮግራሙም በታዋቂ አርቲስቶች፣ ፖለቲከኞች እንዲሁም ዝነኛ በሆኑ ሰዎች የተሞላ ነበረ። ታስ የሚባል እጅግ በጣም ታዋቂ የሆነ ሬስቶራንት ያለው ሰውም ወደ ኪችናቸው ቀረበ። ሼፍ ፖልም ወደ ታስ ቀርቦ ይህ ቦታ ለሱና ለሰራተኞቹ የተፈቀደ ብቻ እንደሆነ ነገረው። ከዚህ በፊት ቶስ ፖል ከሱ ሬስቶራንት መጥቶ እንዲሰራ ጠይቆት ነበረ። ነገር ግን ፖል ጥያቄውን አልተቀበለውም ነበር። ምክንያቱም ሼፍ ፖል ብቻውን በራሱ ሬስቶራንት ውስጥ የመስራት ፍላጎት ስለነበረው። አሁን የምግብ መመገቢያ ሰዓት ስለደረሰ ፖል ኦዋይን ምግቡን ታዘጋጅላቸው ጠየቃት። እሷም ከፍተኛ በሆነ ኮንፊደንስ ምግቡን ለመስራት ተዘጋጀች። ምግቡንም አብስላ ሰዎቹ አቀረበች። ሰዎቹም በምግቡ በጣም ተደስተው አጨበጨቡላት። ምግቡን ዲኮሬት አድርገው ሲያቀርቡ ሼፍ ፖል መጀመሪያ ላይ በነገራቸው መሰረት ስጋና ደም የሚመስል አይነት የተባለውን ቲም እንደሚፈልጉት አይነት ሆነላቸው። ጁሲ የሆነው ጣዕምም በስነ ስርዓት መጥቶላቸው ነበረ። ሁሉም እንግዶች ሰሃናቸውን ጠርግ አድርገው በሉ። ፕሮግራሙ እንዳለቀም ታወስ ለኦሃይ ቢዝነስ ካርድ ሰጣት፣ ምናልባት የምትፈልገው ነገር ካለ እንድታሳውቀው በሚል። ከፕሮግራሙ በኋላም ኦሃይ ወደ አባቷ ሬስቶራንት ተመለሰች። የዚህን ጊዜም ታን ስልክ ደወለላትና አብሯት ለሽርሽር እንድትወጣ ጠየቃት። በዚህም የተለያዩ የምግብ ግብዓቶችን አብረው እንድታጋዛውም ጠየቃት። ከተለያዩ ቦታዎች ሂደውም የተለያዩ አይነት የአሳ ዝርያዎች እንዲሁም ግብዓቶችን ገዙ። ሼፍ ፖል የምግቦቹን ግብዓት ከየት እንደሚያመጣቸው ነገራት። አብዛኛው ግብዓቶችም የሚመጡት
በጣም ድሃ ከሚባሉ ማህበረሰቦች እንደሆነና በዚህም ድሃዎችን እያገዘ እንደሆነም ተረዳች። ሼፍ ፖልንም በጣም አደነቀችው። በሌላ ቀን ኦዋይ ወደ ኪችን ተመለሰች። ሼፍ ፖልንም ሂዳ ዛሬ ምን እንደምትሰራ ጠየቀችው። ሼፍ ፖልም ዛሬ ምንም የሚጠባበስ ነገር እንደሌለና ኪችን ውስጥ ያሉ እቃዎችን እንድታጠብ ጠየቃት። ኦዋይም እቃ ልታጥብ ሳይሆን ምግብ ልትሰራ እንደመጣች ጠንከር ብላ ነገረችው። የዛኔም ሼፍ ፖል የሚከታተፉ ነገሮችን እንድትከትፍ ጠየቃት። ነገር ግን ሼፍ ፖል አተኩሮ ሲመለከታት አከታተፍ ላይ ቀስ ያለች እንደሆነች ተረዳ። በዚህም ለመፍጠን ስትሞክር በድንገት እጇን ቆረጠችው። ያኔም ሼፍ ፖል ምግብ ከመጠባበስ ውጪ ሌላ ምንም አይነት ችሎታ የሌላት እንደሆነችና ራሷን እንደ ትልቅ ነገር እንዳታስብ አስገነዘባት። ከዛም ጥሏት ሄደ። በሌላ ትዕይንት ሼፍ ፖልና ሰራተኞቹ በጣም ታዋቂ ለሆነ ሰው ምግብ እያዘጋጁ እናያለን። ከሰራተኞቹ መካከል እነዚህ ዝነኛ የሆኑ ሰዎች የሚያደርጉትን ነገር ማድረግ ብንችል ብሎ አሰበ። ነገር ግን ሼፍ ዳን እንዲህ ሲልም መለሰለት፣ እነዚህ ሰዎች እኛን እዚህ ቦታ የቀጠሩን እነሱ የሚያደርጉትን ነገር እንድናደርግ ሳይሆን የራሳቸውን ሀብት ለማሳየትና በዓለማችን ታዋቂ በሆነው ሼፍ ምግብ ተሰርቶልን በላን ለማለት ብቻ እንደሆነ ነገራቸው። ከዚህ በኋላም ኦዋይ ወደ አባቷ ሬስቶራንት ተመለሰችና ስጋ ጠብሳ አበላቻቸው። አባቷም እጅግ በጣም የሚጣፍጥ ስጋ እንደሆነ ነገራት። ነገር ግን ከዚህ በፊት ትሰራ ከነበረው ኑድል እንደማይበልጥ ነገራት። በቀጣይም ኦዋይ ከአባቷ ሬስቶራንት የተወሰነ ኑድል ወሰደችና ታን ቤት ሄደች። ከታን ጋርም እንዴት መክተፍ እንደምትችል እንዲያስተምራት ጠየቀችው። እሷም ደግሞ በተራው እንዴት መጥበስ እንደሚቻል እያሳየችው ነበረ። በቀጣይ ቀንም ኪችን ውስጥ ኦዋይ ስጋ ጠብሳ አቀረበች። ሁለተኛ አለቃቸው ለሆነም አንክል ዶን ምግቡን እንዲቀምስላት ጠየቀችው። እሱም አስተያየት ሰጣት። ስጋው ትንሽ መብሰል እንደሚቀረው ማስረዳት፣ ከዚህ የተሻለ በደንብ መስራትና መለማመድ እንዳለባት፣ ትንሽ እውቀት እንዳላትና ብዙ ነገር አውቄያለሁ ብላ እንዳትኮፈስም አስጠነቀቃት። ኪችን ውስጥ እንዳሉም ኪን የሚባለው ሼፍ ሾርባ እንዲሰራ የተመደበው ሼፍ ማለት ነው ሲጋራ አውጥቶ ማጨስ ጀመረ። ኦዋይም ኪችን ውስጥ ማጨስ እንደማይቻልና ልክ እንዳልሆነ እየነገረችው እያለም ሼፍ ፖል መጣ። ወዲያውኑ ኪንም ደበቀው። ነገር ግን ሼፍ ፖል አውጥቶ እንዲያጨሰውና እየሰራ ያለ ሾርባ ውስጥ እንዲጨምርና እንዲያማስል አደረገው። በመቀጠልም እንዲጠጣ አዘዘው። እንዲጠጣ ካደረገው በኋላም ሼፍ ፖል እንደዚህ አይነት አጉል የሆነ ልምምድ ኪችን ውስጥ እንደማይሰራና ስሙን ለማበላሸት የሚጥር ማንኛውም ሰው ካለ እንደሚያባርር ነገረው። ከዛም ኪን ኪችኑን ለቆ እንዲወጣ አዘዘው። በተጨማሪም ፖል ኪችን ውስጥ ሌባ እንዳለና በጣም ውድ የሆነ ስጋ እንደጠፋ ነገራቸው። የሰረቀው ሌባም ራሱ እንዲያጋልጥ፣ ካላጋለጠ ግን ሴኩሪቲ ካሜራውን ቼክ እንደሚያደርግና ፖሊስ እንደሚጠራባቸው ጭምርም ነገራቸው። ከዛም ፖይ የሚባል ሼፍ እሱ እንደሆነና ለምን እንደሰረቀውም ተናገረ። በዚህም እድሜ ልኩን በሙሉ ለሀብታሞች ምግብ ሲሰራ እንደቆየና አንድ ቀንም ቢሆን እሱ የሰራው ምግብ ቀምሶት እንደማያውቅ፣ ስለዚህ ይህን ምግብም መቅመስ ስለፈለገ እንደወሰደው ተናገረ። ፖልም ቲዩ ሀብታም ቢሆንና ቢቀጥረው ምግቡን እንደሚሰራለት፣ ነገር ግን እንደዛ መሆን ስለማይችል ከዚህ በኋላ ቲዩ ኪችን ውስጥ እንደማይሰራ ነግሮት አባረረው። ቲዩ ከወጣም በኋላ ከዚህ ቀን ጀምሮ ኦዋይ የሼፍ ፖል ረዳት እንደምትሆን ነገራት። በቀጣይ ቀንም በአዲስ ቦታ ሁሉም ሰራተኞች ተገናኙ። ቤት ውስጥ ለተዘጋጀ ፕሮግራም የሚሰራ ምግብ ነበረ። ነገር ግን ታን እየሰራ ባለው ሾርባ ውስጥ ሽሪምፕ የሚባል የአሳ ዝርያ እንዳለ አረጋገጠ። ይህም ደግሞ ህፃኗ ልጅ ለዚህ የአሳ አይነት በጣም አለርጂክ እንደሆነች ስለሚያውቅ ምግቡን ደፋው። ይህንን ምግብ ህፃኗ ብትበላ እንደምትታመምም አስረግጦ ነገራቸው። ስለዚህ ሼፍ ፖል አዲስ ምግብ መስራት ጀመረ። የኢንዶሚን ቅመምን በመጠቀምና ቀጥታ የቧንቧ ውሃን በመጠቀም ነበረ ያዘጋጀው። በሚገርም ሁኔታ ይህ ቤተሰብ ምግቡን በጣም ጣፍጧቸው ነበር የበሉት። ወደ ኪችን ከተመለሱ በኋላም ፖል እንደዚህ አይነት ስህተት ለምን እንደተሰራ በንዴት ነው ጠየቃቸው። ታንም ሁሉንም ምግብ ኪችን ውስጥ እንደዘጋጁና ሽሪምፕ ሜኗች ውስጥ እንደሌለ ነገረው። ነገር ግን ፖል ኪችን ውስጥ የተዘጋጀውን ሾርባ ሲቀምስ ሽሪምፕ እንዳለ አረጋገጠ። በዚህም ኃላፊነቱን ማን ነው ብሎ ሲጠይቅ ዳን እንዳደረገው ተረዳ። ዳንም ይህን ያደረገው በኦዋይ ኃላፊነቱን ስለተቀማ ነበረ። ፖልም በጣም ተናዶ ቸልተኛ ሰው እንደሆነ ከኪችኑ እንዲወጣ ነገረው። የዚህን ጊዜ ተናደደ ዳንም አጠገቡ ካለው ቢላ አንስቶ ፖልን ወጋው። ፖልም ሆስፒታል ገባ። ነገር ግን ሆስፒታል የመጣ ምንም አይነት ዘመድ አልነበረም። ከፖል ጋር አብረው የነበሩ አብረውት የሚሰሩት ሰራተኞቹ ነበረ። በቀጣይ ቀን ኦዋይ ወደ ሆስፒታል ፖልን ልትጠይቀው ሄደች። ነገር ግን ፖል ከነርሶቹ ጋር እየተከራከረ የቀረበለትን ምግብ ስላልወደደው ወደ ጎን እየጣለው ነበረ። ኦዋይም ከአባቷ ሬስቶራንት ፍራይድ ኑድል ይዛለት መጣ ስለነበረ እሱን ሰጠችው። በፍቅር እንደተሰራም ነገረችው። ፖልም በልቶ ከጨረሰ በኋላ ዝም አላት። አስተያየት እንዲሰጣት ብትፈልግም ግን ፖል ምንም አላለም ነበረ። እንዲሁም በተገላቢጦሽ በፍቅር የተሰራ የሚባል ነገር እንደሌለ፣ በፍቅር የተሰራ የሚለውን ቃልም ድሃና ስኬታማ ያልሆኑ ሰዎች የሚጠቀሙት አገላለጽ እንደሆነም ነገራት። በመቀጠልም ኦዋይ ሼፍ እንዲሆን ያደረገውን ምክንያት ጠየቀችው። ፖልም ጣሳ ውስጥ በነበረ ካቪያር ምክንያት እንደሆነ ነገራት። ካቪያር ማለት ቤሉጋ ከሚባል የአሳ ዝርያ ውስጥ የሚገኝ የእንቁላል ፍሬዎች ናቸው። እነዚህ የእንቁላል ፍሬዎች ደግሞ በጣም ውድና ሀብታም በሆኑ ሰዎች ብቻ ሊበሉ የሚችሉ
የምግብ አይነት ነው። በጣም ውድ ነው። ፖል ልጅ እያለ እናቱ አንድ ሀብታም ለሆነ ቤተሰብ ውስጥ ምግብ ሰሪ ሆና ታገለግል ነበረ። ፖልም ይህን እያየ ነበር ያደገው። እነሱ የሚበሉትን ምግብ ሁልጊዜ ለምን እሱ መብላት እንደማይችልም ያስብ ነበረ። በተለይ ደግሞ ካቪያር ለምን እሱና የእሱ ቤተሰቦች መብላት እንደማይችሉ ያስብ ነበር። አንድ ቀንም ጣሳ ውስጥ ያለ ካቪያር ይሰርቅና ሊበላው ይወስዳል። ሊበላው እንዳሰበም የቤቱ ባለቤት ልጅ ሌባ 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 ብሎ ያስይዘዋል። ፖልም በጣም ስለደነገጠ ካቪያሩን የያዘውን ጣሳ ይጥለዋል። በዚህ ጊዜም ይሰበራል። በዚህም ምክንያት ለዛ ለተሰበረው ጣሳ ወይንም ብርጭቆ እናቱ ከ1 ወር በላይ በነፃ ማገልገል ጀመረች። ፖል ደግሞ እቃዎችን በማጠብና በማጽዳት ማገልገል ጀመረ። የወደቀውን ካቪያርም ለማንሳት ፖል በሚያጸዳበት ሰዓት መሬት ላይ ያለውን ካቪያር ቀመሰው። ቀመሰበት ጊዜ ግን እንደጠበቀው አልነበረም። እጅግ በጣም የሚያስጠላና የሚዘገንን ጣዕም ነበረው። ያኔ ነበረ ድሆች ምግብ የሚበሉት ሆዳቸውን ለመሙላት እንደሆነና ምግብ ሲያገኙ ግን የተሻለና የተለየ ምግብ ለመብላት እንደሚሞክሩ የተረዳው። ብር ሲኖራቸውና ሀብታም ሲሆኑ በጣም ውድ የሆኑ ምግቦችን ያዘዛሉ። እነዛ ምግቦች ውድና የተለዩ ከመሆናቸው ውጪ ጣዕማቸው ያን ያህል የተለየ እንዳልሆኑ ተረዳ። ከዛን ጊዜ በኋላ ነበረ ፖል ለሀብታም ሰዎች ሼፍ ለመሆን ያሰበው። ከዚህ ንግግር በኋላ ኦዋይ ወደ አባቷ ቤት ተመለሰች። ነገር ግን ሬስቶራንቱ ዝግ ነበረ። ቤት ያለችው ልጅም አባቷ እንዳመመውና ሆስፒታል እንደገባም ነገረቻት። እየሮጠች ወደ ሆስፒታል ስትሄድም ምንም አይነት አልጋ እንደሌለ ተነገራት። ነገር ግን ከሰራተኞቹ ጋር በጣም ተጨቃጭቃ አልጋ እንዲይዝ አደረገች። ሰርጀሪ እንደሚያስፈልገውም ተነገራት። ነገር ግን የተሰጣት የመኝታ ቦታ በጣም አስቀያሚና ለበሽተኛ የማይሆን ቦታ ነበረ። በሁኔታም ኦዋይ በጣም ተናደደች። ለአባቷ መድረስ ባለመቻሏም አዘነች። ስቅስቅ ብላም አለቀሰች። ሆስፒታሉ ስትልም ዜና ላይ አንድ ሰውዬ ሚስቱንና ልጁን በገንዘብ ማጣትና ኦፕሬሽን ምክንያት ቤተሰቦቹን የገደለ በሚል ዜና አየች። በሚያስደነግጥ ሁኔታ ይህ ቤተሰብ በቅርብ ጊዜ እነሱ ሄደው ምግብ የሰሩላቸው ሰዎች ነበሩ። ኦዋይም በጣም ደንግጣ ለምን በገንዘብ ችግር ውስጥ ያለ ሰው ሼፍ ፖልን ቀጥሮ ምግብ እያሰራ እንደሆነ ራሷን ጠየቀች። ከዛም ግን ቅድም የነገራት ነገር ትዝ አላት። ሰዎች ከምንም ነገር በላይ ለሱ ምግብ ቅድሚያ እንዲሰጡ ማድረግ እንደሆነ ምንም ያህል የቤተሰብ ችግር ቢያጋጥማቸው ማለት ነው። በቀጣይ ትዕይንት ፖልና ሰራተኞቹ ጫካ ውስጥ ሄዱ። እዚህ ጫካ ውስጥም ህገወጥ የሆነ ወፍ አድነው ለመስራት ነበር የሄዱት። ኦዋይም ይህ በጣም ህገወጥ እንደሆነና ከምግብ መስራት ጋር ምንም እንደማያገናኘው ለሼፍ ፖል አስረዳችው። ፖልም ምንም እንደማይሆንና መቼም ቢሆን ደግሞ ስሜቷን የምትጠቀም ከሆነ ጥሩ ሼፍ እንደማትሆን ነገራት። በዚህም ኦዋይ በጣም ተናዳ አሁን በኋላ ከሼፍ ፖልና ሰራተኞቹ ጋር መስራት እንደማትችል ተናግራ ቦታውን ለቃ ሄደች። ታንም ተከትሏት ሄደ። ኦዋይ ቤት ከተመለሰች በኋላም ታስ ከጀነራሉ የልደት ፕሮግራም ጊዜ የሰጣትን ቢዝነስ ካርድ ተመለከተች። ከዛም ደወለች። ከታስ ጋር ከተገናኙም በኋላ ታስ በጣም አመሰገናት። ብቃት ያላትና ወደፊት ከማንም የተሻለ ሼፍ እንደምትሆንና ጥሩ የሚባሉ ድሎች እንደሚያመቻቹላት ነገራት። በቀጣይም አዲስ ወደ ሆነ ቦታ ወሰዳትና ለራሷ ሬስቶራንት ከፈተላት። ስሙንም ፍሌም ብለው ጠሩት። ከዛ በኋላ ኦሃይ ወደ ታን ሂዳ አብሯት እንዲሰራ ጠየቀችው። ታንም ጥያቄዋን አልተቀበለውም ነበር፣ ምክንያቱም በእሷ ስር ሆኖ መስራት አልፈለገም ነበረ። ኦሃይም ስራዋን ጀመረች። ታስም የሚያግዟትን ሰዎች ቀጠረላት። እጅግ በጣም ብዙ ምግቦችንም ሰራች። ታስም በጣም አደነቃት። ነገር ግን ትንሽ የሚቀራት ነገር እንዳለ ነገራት። እየሰራቻቸው ያሉት ምግቦችም ከሼፍ ፖል ጋር ተመሳሳይነት እንዳላቸው፣ ይህ ደግሞ ራሷን እንዳትሆን እያደረጋት እንደሆነ የራሷን የምግብ ቴስት እንድትፈልግም አዘዛት። ኦዋይም አዳዲስ ምግቦችን መስራት ጀመረች። የምግብ ችሎታዋንም እስከምን ጥግ ድረስ ሆነ ለማወቅ በጣም እጅግ ብዙ ሙከራዎችን አደረገች። ራሷን ከሼፍ ፖል የተሻለች ማድረግ ነበረ ፍላጎቷ። የአዲሱ ሬስቶራንት የመከፈቻ ጊዜም ደረሰ። በጣም ብዙ ታዋቂ ሰዎችም መጡ። ብዙ ሚዲያዎች በጣም ታዋቂ ሰዎች የአዲሱን ሬስቶራንት መከፈት ለመዘገብ ወደ ሬስቶራንቱ መጡ። ብዙ ሰዎችም በሰልፍ ሬስቶራንታቸው እየመጡ መመገብ ጀመሩ። በሌላ ቀን ኦዋይ ታንን ለማግኘት አዲስ ወደ ከፈተው ሬስቶራንት ሄደች። ነገር ግን የታን ስራ ጥሩ እየሄደለት አልነበረም። ከዛም አልፎ ሬስቶራንቱን ለመዝጋት እያሰበ እንደሆነ ነገራት። ታንም በጣም እንደሚቃናባትና ከሱ የተሻለ ሼፍ በመሆኗም እንደሚያደንቃት ነገራት። ኦዋይም ታን ስኬታማ ያልሆነበት ምክንያት ታለንት ስለሌለው ሳይሆን ታለንቱ ላይ በትኩረት ማስተር እያደረገ ስላልሆነ ነገረችው። ታንም በጣም ተናዶ በምሬት አሁን ላይ ስኬታማ ስትሆን ልክ እንደ ሼፍ ፖል እያወራች እንደሆነ ነገራት። ኦዋይም በጸጥታ ጥላው ወጣች። ኦዋይም ወደ ሬስቶራንታ ስትመለስ ታስን
ስለ ታን አናገረችውና እንዲረዳው ጠየቀችው። ታስም ታንን መካከለኛ ሼፍ እንደሆነና ያን ያህል ታለንት ያለው ሰው እንዳልሆነ ነገራት። ነገር ግን የሚረዳበት ሌላ የተለየ መንገድ ካለ እንደሚያግዘው ነገራት። በተጨማሪም በቅርቡ አንድ ትልቅ ፕሮግራም እንዳላቸው ነገራት። ፕሮግራሙ የሚዘጋጀው በማዳም ሚልኪ አማካኝነት ነው። በጣም ታዋቂ ሰዎች፣ ፖለቲከኞች እንዲሁም ዝነኞች እዚህ ፕሮግራም ላይ እንደሚገኙ እና ታለንቷን የምታሳይበት ሊሆን እንደሚችልም ያረጋገጠላት። በቀጣይ ወንድሟ ደወለላት። በስኬቷ ደስ እንዳለው ነገር ግን ወደ አባቷ ቤት መመለስ እንዳለባት፣ አባቷ በጣም እንደታመመ ነገራት። ብዙ የሚቀራት ነገር እንዳለና ማስተካከል ያለባት ነገር እንዳለ፣ በዛውም አባቷን በደንብ እንዲከባከብላት ጠየቀችው። ይህም ብላ ስልኳ እንደዘጋች ሼፍ ፖል ወደ ኦዋይ ሬስቶራንት መጣ። በጣም ደነገጠች። ምግብ ማዘጋጀችና ቀረበችለት። ምግቡ ከቀመሰ በኋላም ለመጀመሪያ ጊዜ ፈገግ አለ። እሷም ምግቡ ምን እንደሚል አስተያየት ስትጠይቀው ጸጥ አላት። የምግቡ መጣፈጥ አስተያየት ምንም ጥቅም እንደሌለው ነገራት። ምክንያቱም ታስ አንዴ ታዋቂ እንዳደረጋት ከዚህ በኋላ የምግቡ መጣፈጥ አለመጣፈጥ ምንም ለውጥ እንደማያመጣ ነገራት። በተጨማሪም ወደ ስኬት ለመሄድ ያላት ጉጉት አጠገቧ ያሉ ሰዎችን እያስጠላት እንደሚሄድም ነገራት። ልክ ታን አብሯት መስራት እንደማይፈልግና በንግግሯ እንደተናደደባት ሁሉ ማለት ነው። ይህ ደግሞ ገና መጀመሩ እንደሆነና ከዚህ በኋላ ብዙ ሰዎች እንደምታጣም ለስኬት ስትል የእሷን ልዩ የሆነ ነገር እያሰጣት እንደሚሄድ እንደ ምክንያት አድርጎ የነገራትም ሆስፒታል በገባበት ጊዜ ማንም አብሮት እንደሌለ እንድታስታውስ አደረጋት። ፖል ሊወጣ ሲል በድጋሚ የማዳም ሚልኪ ፕሮግራም ላይ እንደሚገናኙ ነገራት። ምክንያቱም እዛ ፕሮግራም ላይ ብቸኛዋ ሼፍ እሷ ሳትሆን እሱም አብሮ እንደተቀጠረ ነገራት። ኦዋይም በጣም ደነገጠች። እዚህ ፕሮግራም ላይ ብቻዋን መድመቅ እንደማትችልና ከሼፍ ፖል ጋር መወዳደር እንዳለባት አወቀች። የፕሮግራሙ ቀን ደረሰ። ማዳም ሚልኪ ወደ ፕሮግራሙ በሄደችበት ጊዜ ሼፍ ፖልን ብቻ ማነጋገር ጀመረች። ምክንያቱም ኦይ ታዋቂ አይደለችም፣ ታዋቂ የሆነው ታስ ነበረ። ማዳም ሚልኪ ሼፍ ፖል ጋር ፎቶ መነሳት፣ እሱም ማውራት ብቻ ቀጠለች። ታስም ታንን አብሮት ይዞት መጣ። ኦዋይን ሊደግፋትና ሊያበረታታት እንደመጣ ነገራት። ኦዋይና ሰራተኞቿም ምግብ ማዘጋጀት ጀመሩ። ማዳም ሚልኪም የተዘጋጀላትን ምግብ ቀመሰች። በጣምም ወደደችው። ምግቡን እየቀመሰች እያለችም የክፍሉ መብራት ድብዝዝ አለ። ከዛም ሼፍ ፖል ወደ ውስጥ ገባ። ከላይም ኦዳው የተገፈፈ ትልቅዬ የከብት ስጋ መውረድ ጀመረ። የተለየ በሆነ የምግብ አሰራርም የተለያዩ ቅመማ ቅመሞችም ስጋው ላይ መጨመር ጀመረ። ከዛም በእሳት አቃጠለው። የምግቡ አዘገጃጀት በጣም ስላጓጓቸው እንዲርባቸው አደረገ። ምግቡን ሰርቶ እንደጨረሰም ለማዳም ሚልኪ አቀመሳት። ከዛም ክፍል ውስጥ ያለው ሰው ሁሉ ሼፍ ፖል ወዳዘጋጀው ምግብ እየተነሱ ስጋውን መብላት ጀመረ። ኦሃይ የሰራችውን ምግብ ረሱት። ነገር ግን ተስፋ አልቆረጠችም ነበረ። ወደ ኪችኗ ተመልሳ ሌላ ምግብ ማዘጋጀት ጀመረች። ይህን ጊዜም ቀልባቸውን ሳበቻቸውና ወደ ኋላ ተመለከቱ። እያዘጋጀች ያለችው ምግብንም አያቷና አባቷ ይሰሩት የነበረው ምግብ ነው። ምግቡን እየሰራች እያለችም እናቷ፣ አባቷ እንዲሁም አያቶቿ ማስታወስ ጀመረች። ምግቡ ቤተሰብን፣ ፍቅርን እንዲሁም መተሳሰብን የሚገልጽ እንደሆነ አስረዳቻቸው። ምግቧን የቀመሰ ሁሉ በጣም ተደመመ። በምግቡም ብቻ ሳይሆን በንግግሯም ጭምር። ነገር ግን ፖል ሾውን አልጨረሰም ነበረ። በድጋሚም ሾይ ስትሰራበት የነበረውን የኑድል ሾርባ አቀረበላቸው። ማንም ግን ግብአቱ ምን እንደሆነ አላወቁም ነበረ። ታዋቂ ሼፍ የሰራው ነው በሚለው በጣም ተደመሙ። ፖልም ወደ ኦሃይ ቀርቦ እንዲህ አላት፣ ምንም ያህል የጣፈጠ ምግብ መስራት ብትችይ ሁልጊዜም ሰዎች የኔ ምግብ እንደኛ እንደሚያደርጉት ማወቅ አለብሽ። አንቺ የሰራሽው ምግብን ተጠቅሜ ሾርባ ባቀርብላቸውም እንደምታዩ በጣም ተደመው እየበሉት ነው አላት። ተናግሮ እንደጨረሰም ፖሊሶች ወደ ሼፍ ፖል መጡ። ሰዎችም ስልካቸውን አንስተው መቅረጽ ጀመሩ። ፖሊሶችም ሊያስሩት የመጡበትን ምክንያት ሲያስረዱት ህገወጥ የሆነ ወፍ አድኖ ለታዋቂ ፖለቲከኛ ሲያቀርብ የሚያሳይ ምስል አሳዩት። ይህ ማለት ኦሃይ ስራዋን የለቀቀችበት ቀን ነበር። ይህን ቪዲዮ ቀርጾ ያስቀመጠውም ታን ነበረ። ነገር ግን ከዚህ ሁሉ ቅንብር ጀርባ ኦሃይ እንዳለችና አሁን ብታሸንፍም ተመልሶ ሲመጣ ከዚህ በተሻለ ሁኔታ እንደሚያሸንፋት ነገራት። በሁኔታውም ግራ የተገባችው ኦሃይ ስቅስቅ ብላ አለቀሰች። ፖልን እንደ ሮል ሞዴሏ ነበረ የምትመለከተው። ታስም ኦሃይ እጅግ በጣም ታዋቂና ፌመስ ሼፍ እንደምትሆን፣ የሼፍ ፖልን ቦታ እንደምትወስድ፣ ለዚህም ደግሞ ታን ትልቁን ድርሻ እንደወሰደ ነገራት። ምክንያቱም ታን የቀረጸው ቪዲዮ ለስኬታቸው ምክንያት ነበረ። ኦሃይም ጥላቸው ወጣች። ታንም ተከትሏት ሄደና እሷ ያለችውን ነገር እንዳደረገ ታለንቱን እንዲከተልና ስኬታማ እንዲሆን የነገረችውን ነገር በየትኛውም አይነት መንገድ ቢሆን
ስኬታማ ሊያደርገው የሚያስችለውን መንገድ እንደተጠቀመ ነገራት። እሷም ምንም አይነት መልስ ሳትሰጠው ዝግጅቱን ጥላ ወጣች። በእጇ ላይም አባቷ ቤት ትሰራበት የነበረውን መጥበሻ ይዛ ነበር። ሁሉም ጋር ስትሰራ የነበረውም በዚህ መጥበሻ ነበረ። መንገድ ላይ የሄደች እያለችም ጎዳና ላይ ያሉ ሰዎችን ተመለከተች። በስተመጨረሻም የአባቷ ሬስቶራንት ጋር ደረሰች። ነገር ግን ዝግ ነበረ፣ ምክንያቱም እሷ ነበረች ለሬስቶራንቱ ምግብ የምታዘጋጀው። አባቷን ባየችው ጊዜም ስቅስቅ ብላ አለቀሰችና አቀፈችው። ከዚህ በኋላ ተመልሳ ትላልቅ ሬስቶራንቶች ጋር እንደማትሰራና አባቷ ሬስቶራንት ውስጥ ከወንድሟ ኦና ከእህቷ ጋር አብራ ሆና ስራዋ እንደምትሰራ፣ ሶሻል ሚዲያ ላይም ምግቦቿ እንደምታስተዋውቅ ወሰነች። የእሷ ትክክለኛ ቦታ እዚህ መሆኑንም አመነች። ቤተሰብ፣ ደህንነት እንዲሁም ፍቅር ከምንም ነገር በላይ እንደሆነና ለማይጨበጥ እውቅና እነዚህን ነገሮች መጣል እንደማትፈልግ ተገነዘበች።